ይሄ ዝም ብሎ በመላምት የመጣ ነገር አለ። ቅድም ማሳያ ነገር ያችኋለሁ ከነዛ ሰዎች ላይ ህይወት ላይ በመነሳት ነው። ሁለቴ ደግሞ መጨረሻ ላይ የሚጠቁማቸው አሉ። መጽሐፍ አለ፣ ፊልም አለ፣ ቲቪ ኤፒሶድ ተሰርቷል። እነዛ ሰዎች ሪሰርች አድርገው በዛው ሰለባ የሆኑ ሰዎችን አጥንተው ያዘጋጇቸው ናቸውና ከነዛ ነው ሶርስ ልላችሁ ፈልጌ ነው። አንደኛው ባህሪያቸው ወደ መንፈሳዊ ቦታዎች በተለይ ወደ ጸበል ቦታ ወደ ገዳማት እንድትሄዱ በምንም አይነት ተአምር አይፈልጉም። ጋር ጸበል ቦታ ላይ ሄዳችሁ ጸበል ተጠመቃችሁ፣ ገዳማት ቦታ ሄዳችሁ አባቶችን ትክክለኞቹ አባቶች አገኛችሁ ማለት እነሱ ተጋለጡ ማለት ነውና ይሄንን በፍጹም አይፈልጉትም። ስለዚህ እድላችሁን የወሰዱባችሁ ሰዎች ሁሌ በሪሞት ኮንትሮል ይቆጣጠሯቸዋል። በተለይ አብራችሁ የምትሰሩ ከሆነ የዓመት ፍቃድ ወስዳችሁ እንኳን ያላችሁበትን ቦታ በየዕለቱ ሪፖርት እንድታደርጉ ይፈልጋሉ። በየዕለቱ ማለት የት ነው ያላችሁ ታሰው ይደውላሉ። ምን እያረክ ነው የመሳሰለው ነገር በደንብ የተለመደ ነው። ምክንያቱም ተሳስታችሁ ወይም ደግሞ የእውነታችሁ ጸበል ቦታ ነኝ እንትን ገዳም ነው የምትሉ ከሆነ በቃ ጉድፈላ ማለት ነው። ተመልሳችሁ ካልመጣችሁ የማይደረግ ውጥውጥ የለም። ምክንያቱም መጋለጥ ስለማይፈልጉ ማለት ነው፣ መጋለጣቸው ላይ ቀር። ስለዚህ የመጀመሪያ ባህሪያቸው ያ ነው። ወደ መንፈሳዊ ቦታዎች ጸበል፣ ገዳማት ወዘተ እንዳትሄዱ አዘውትረው የሚወሰውሷችሁ ከሆነ ጥያቄ ምልክት አድርጉ እነዛ ሰዎች ላይ ማለት ነው። እንግዲህ ለማሳመን የሚሰጣችሁ ምክንያት ምንድነው? እነዚህ ሰዎች እዛ ቦታ ላይ ገዳም ቦታ ላይ ጸበል ቦታ ላይ የምትሄድ ከሆነ እዚህ ያሉት የምትባህል የባሰ ችግር ይዘህ ትመለሳለህ ብለው ነው የሚያስፈራሯቸው። ኦፍኮርስ ይሄ ነገር አይፈጸምም እያልኩ አይደለም፣ ይፈጸማል። በጸበል ቦታዎች ማናም የገዳማት ቦታዎች ላይ እነዚህ አይነት ነገሮች አሉ። እዛ ስትሄዱ እዛ ቦታ ላይ በጸበል ቦታ ላይ ቁጭ ብሎ እየተጸበለ መልሶ ደግሞ የክፋት ስራ የሚሰራ አለ። ይሄንን ፊት ለፊት ነው አንደባበቅም። የሚከፋቸው ሰዎች ቢኖሩ ማለት ነው፣ ሪያሊቲ ስለሆነ የገጠማቸው ሰዎች ስላሉ ማለት ነው። እንግዲህ ምንድነው ይሄ እድል ጸበል ቦታ ላይ ይመለሳል የሚል ነገር ስላለ፣ ምክንያቱም ልትድኑ ነው የሄዳችሁት፣ እድላችሁ ልታስመልሱ ከዛ ደዌ ልትላቀቁ ሄዳችሁትና ስትሄዱ በጸበል በስግደት በጸሎት እዛ ቦታ ላይ ቅዱስ ቦታ ላይ ስለሆነ እድላችሁ እንደሚመለስ የሚያውቁ ድግምተኞች እዛ ላይ ተጠብቀዋችሁ የሚመለሰውን እድል እንደገና በመተት የመውሰድ ፕሮባቢሊቲው አላቸው ተብሎ ስለሚታሰብ ይሄንን ነው የሚነግሯችሁ። ለማስፈራሪያ አይደረግም ብዬ የውሸት ተስፋ አልሰጣቸውም። ይደረጋል፣ ሁሉም ሰው ያደርጋል ማለት አይደለም። አንዳንድ ቦታዎች ላይ እዛው ቁጭ ብለው ቦታ ላይ ቁጭ ብለው ለመዳን ሄደው ክፋት የሚሰሩ ሰዎች አሉ። እነሱን ማሸነፍ የምትችሉት ግን ሁሌም እንደምንለው በስግደት በጸሎት በጾም እና በመሳሰሉት ነገሮች ስለሆነ ያ ነገር ከገባችሁ በዚህ ልታሸንፏቸው ትችላላችሁ። እነዚህ ነገሮች ምክንያት ሆነው ከምትድኑበት ቦታ ሊያስቀሯችሁ አይገባም። እነዛም ሰዎች ይሄን ስለሚያውቁ ነው እንዳትሄድ ተመስራ ነው የሚላቸው። እነሱ ግን ለእናንተ አዝነው ሳይሆን እዛ ቦታ ላይ እንዲጋለጡ ስለማይፈልጉ ነው። ይሄንን በደንብ ልታውቁ ይገባል። እኔ አንድ ጓደኛ አለኝ፣ በጣም ጠንካራ መንፈሳዊ ልጅ ነውና እሱ ላይ ይሄንን ክፋት የሰራው ሰው እንግዲህ በጣም ጎበዝ ስለሆነ እሱ ጋር ተቀጥሮ ይሰራ ስለነበረ የእሱን እድል ለስማሰት የእሱን አብሮ ለመውሰድ ምንድነው የሚያደርገው? የሆነ ቦታ ላይ ልጅ በጣም መንፈሳዊ ቦታዎች ላይ ዘውትራል። ይደውልና የት ነህ ነው የሚለው። እዚህ ቦታ ሲለው በቃ ሽብሩን ልነግራችሁ አልችልም። እና ይሄ ልጅ በደንብ ስለሚያገኝ ያው በስግደቱም በምኑም እየተዋጋው መጨረሻ ላይ በደንብ ማንነቱን ካሳየው በኋላ ነው የተለያዩት። እና እሱም ማሳያ ይሆነኛል የዚህ ወዳጄ እውነታ ማለት ነው። እና ተቀጥሮ የሚሰራበት ቦታ ላይ ነው። እሱ ላይ የሚገርማችሁ እንትን ያለበት በምንድን ነው? እጁን በመጨበጥ ነው። እጅ በመጨበጥ እግዚአብሔር ይጠብቃችሁ እኮ እንግዲህ ውሏችሁ ከብዙ ሰው ጋር የሚያገናኛችሁ ነው። ከብዙ ሰው ጋር አብራችሁ እንድትበሉ እንድትጠጡ ውጪ ስትሆኑ ጾማችሁን አትውልም። ማን እንደሆነ ልትለዩ አትችሉም። እግዚአብሔር ይጠብቃችሁ፣ ራሳችሁንም ጭምር እየጠበቃችሁ በጸሎት በስግደት በቅባ ቅዱስ ማለት ነውና እና ይሄ ልጅ እንዲጨብጦ ነው። ከዛ በኋላ እጄ ሁሉ አልሰራም ማለት ነው ያለኝ ሲነግረኝ። ከዛ በኋላ ግን ያው ልጁ ጠንካራ መንፈሳዊ ተጋድሎ ያለው ልጅ ስለሆነ በጸበልም እና በነገርኳችሁ ሁሌም በምነግራችሁ መምህራኖቻችንን በሚያስተምሩት ዘዴ ተጠቅሞ ራሱን ነፃ ያወጣ ልጅ ነውና ይሄ ልጅ ሁሌም ጸበል ቦታ ላይ ሲሄድ ከዚህ ካለቃው ጋር ወይም ከቀጠረው ጋር ሁሌም ጸብ ውስጥ ነበር። አዝኖለት አይደለም ይሄንን ምክንያት የሚሰጠው እዛ ጸበል ቦታ ላይ እሱ እንዲጋለጥ ምክንያቱም የሚጠረጠር ሰው ስላልሆነ በፍጹም እንደዚህ አይነት ሰው ነው ብላችሁ የምትገምቱ ሰው ስላልሆነ በኋላ ማንነቶች ነገር በጣም ነው የነገርኩት። በርቀትም ቢሆን ይሄን ሰው አውቀዋለሁ እንዴ
እና እንዴ አይነት ነገር ከዛ በኋላ ብዙ ነገሮችን ነገረኝ። ስለዚህ አጠገባችን ያሉ ሰዎችን አናቃቸውም ብላችሁ ለዛ ነውና እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቃቸው። ሌላው እንግዲህ ይሄን የሚያደርጉት እንዳይጋለጡ ነው ብያችኋለሁ። በሁለተኛ ደረጃ ባህሪያቸው ምንድነው? የሚያሳዩት ባህሪ ድላችሁን የወሰዱ ወይም አምሯችሁን የሚሰርቁ ሰዎች የእናንተን ትንሽ ማግኘት ወይም ደግሞ ትንሽ ለውጥ፣ ትንሽ መሻሻል አመት ሙሉ ለጎረቤት ዙሪያችሁ ላይ ያሉ ለመስሪያ ቤት ባልደረቦች ሁሉ ሊያወሩ ይችላሉ። ይሄ መለያ ባህሪያቸው ነው። በዚህ በደንብ ልትለዩዋቸው ትችላላችሁ። ለምንድን ነው? ሌላው ሰው ለምሳሌ በጣም ቀላል ምሳሌ ይዝገራጅ። በጣም ቀላል ምሳሌ በደንብ እንዲገባቸው ስለምፈልግ አሁን ባለው ስታንዳርድ ወይ ቴሌቪዥን ወይ ሬዲዮ መግዛት ኢትስ ቢግ ዲል አይደለም አይደል? ኢትስ ኖት ቢግ ዲል። የሆነ ሰው የሆነ ስራውን ሰራ፣ በደሞዙ በመጀመሪያ ወር ደሞዙ አው ደግሞ ወለት ወር ደሞዙ አስቀምጠው እንትን ብሎ ቴሌቪዥን ሊገዛ የሆነ ቤቱ ዜና መስሚያ ሬዲዮ ሊገዛ ይችላል። አሁን ይሄ ምንም ማለት አይደለም፣ ተራ ነገር ነው። ተራነቱ ለኔና ለናንተ ነው እንጂ እድሉን ለወሰደው ሰው አምሮን ለወሰደው ሰው ተራ ነገር አይደለም፣ ትርጉም አለው። ከዛ ይሄ በስማ ከቤት ቴሌቪዥን ገዛ እንዴ አሁን እንደዚህ ቢላችሁ አንድ ሰው በፊልም ይሄ ሰው እንዴት ቢንቀኝ ነው አናለም ትሉት። አንደኛው እሱ ነው ዋናው፣ ኢንዳይሬክትሊ ንቀቱን ማሳየቱ ነው። በቃ አንተ ባንተ አቅም እኔ ተቆጣጣሪ ያለው አባሮ ስጅዋለሁ ድለነው ስጅዋለሁ እንደፈለክ ብትፈራገጥ አይደለም ቴሌቪዥን ለዕለት ጉርስ አታገኝም ነው፣ ሌላ ትርጉም የለውም። እናንተ ግን እንደምን ብላችሁ ምናምን ብላችሁ ደሞዛችሁ ምናምን ብላችሁ ያለገር አድርጋችኋል። ይሄንን እየዞረ ነው የሚያወራው። ሰዎች እስኪገራሉ እና ይሄ ታዲያ ያስወራል እንደ እስኪሉት ድረስ እነሱ ያልገባቸው ነገር አለ፣ እሱ የገባው ነገር ስላለ እሱ ያለበትን ደረጃ ያለበትን ሁኔታ ስለሚያውቅ ነው። ስለዚህ ሁለተኛ ባህሪያቸው ይሄ ስለሆነ በዚህ ልትለዩዋቸው ትችላላችሁ። ብላችሁ የሚመስሉባችሁ አምሯችሁን የሚሰርቋቸው ሰዎች የሆነ ነገር ስታርጉ ትንሽ ለውጥ ስታገኙ በጣም አጋነው የሚያወሩ ናቸው። በዛ ለዩዋቸው። ሶስተኛ በረባው የዕለት አጀንዳቸው እናንተ ናቸው። በጣም የሚገርመው ግን በቃ በዕለት ውስጥ እንግዲህ 8 ሰዓት 9 ሰዓት አብራችሁ የመቆየት እድሉ ካላችሁ ወይም ሌሎች ሰዎች የመቆየት እድል ካላችሁ ከነሱ ጋር ከ8 ሰዓት ውስጥ 6 ሰዓት እና 7 ሰዓት ያለማገነን ስለእናንተ ይወራል። በጣም የሚያናደደው ግን የሚወራው ደግሞ በጎ አይደለም፣ መጥፎ ነገር ነው። ለእነዚህ ሰዎች እድላችሁን ለወሰዱ ሰዎች አምሯችሁን ለወሰዱ ሰዎች እናንተ በጎ ነገር የሌላችሁ ፍጡራን ናችሁ። ስለዚህ ሰዎች እስኪታዘቧቸው እስኪሰለቿቸው ደጋግመው ስለእናንተ መጥፎ ነገር ነው የሚያወሩት። አንድ ሁለተኛው ምንድነው? አንዳንዶቹ ትንሽ ነው ሊሚት ያላቸው ከሆነ እድል የሚወስዱት አምሮን የሚሰሩት ትንሽ እንትን የሚሉ ከሆነ በእነዛ ሰዎች ፊት ምንም ላይሏቸው ወይም እድላቸውን በወሰዷቸው ሰዎች ፊት ምንም ላይሉ ይችላሉ። ከእነሱ ጋር ተለይተው ግን ከሌሎች ጓደኞቻቸው ጋር ሲሄዱ አይገርምም ይሉና ስለነሱ ያነሳሉ። ዛኮ የማሞግሷቸው ሊሆን ይችላል። እንዲህ ማድረጋቸው ትክክል ነው ብለህ ታስባለህ ብለው ሊከራከሯቸው ይችላል። ቀደም አጠገቡ አልነበርክም እኔ ፊት ለፊት ለምን አትነግረውም? ሰውዬው በሌለበት እኮ ስለሱ ቅድም ስታሞግሱ የነበረውን ሰውዬ አሁን ስለሱ መጥፎ ነገር ማውራት ሐሜት ነው። ሰው በሌለበት ቦታ ብትሏቸውም አይሰሟቸውም። እንዲህ አይነት ባህሪ ያላቸው ሰዎች ናቸው እድላቸውን የሚወስዱ አምሯቸውን የሚሰርቁ ሰዎች ማለት ነው። አራተኛው ባህሪያቸው ምንድነው? የምትበሉትንና የምትጠጡትን መቆጣጠር ይፈልጋሉ። በተቻላቸው መጠን ይሄንን በደንብ ልብ አድርጋችሁ እንድታሰምሩበት ፈልጋለሁ። የምትበሉትንና የምትጠጡትን በደንብ መቆጣጠር። ለምን መሰላችሁ? አሁን በደንብ የገባቸው ወዳጆች አሉ። እንደውም እኔ ጥሩ ነገር አስተምረውኛል። እነሱ ጥሩ ነገር አስተምረውኛል። ምንድነው? ሁሌም የሆነ ነገር አስገድዷቸው ውጭ በሚቆዩበት ሰዓት ላይ ምግብ መመገብ ይኖራል። ጾማችሁን አትውሉም። ውሃ መጠጣት ይኖራል። ሻይ ቡና መባባል ይኖራልና እዛ ቦታ ላይ ምግብ ውስጥም ስላያየሁትን ነው የምነግራችሁ። ትልቅ ትምህርት ስለሆነ ምግብ ውስጥም ማኪያት ውስጥም ውሃ ውስጥም የሚጠቀሙበት እኔ ምግብና መጠጥ ውስጥ ቅባ ቅዱስ ሳያደርጉ ሳያማትሙ የማይጠቀሙ በርካታ ወዳጆች አሉ። ከነሱ ብዙ ነገር ጥሩ ነገር ተምሬያለሁ። በቃ እኔ የለመድኩት ምንድነው? ሄጄ ጸልዬ ወይ አማትቤ ልጠቀም እችላለሁ እንጂ ቅባ ቅዱስ የምጠጣው ማኪያት ውስጥ ወይም የምጠጣው ቡና ውስጥ የምጠጣው ሻይ ውስጥ የምጠጣው ውሃ ውስጥ አላደርግም። ከዛ በኋላ ግን ተምሬ ለውጥ አይቼበታለሁ፣ እንድትጠቀሙበት እፈልጋለሁ። ስለዚህ ይህንን ስለሚያውቁ እነዚህ ሰዎች እያንዳንዱ ምግባችሁና መጠጣችሁን ይቆጣጠራሉ። ስለዚህ ምንድን ነው የሚያዩት? የሚበላውን ምግብ ከመመገቡ በፊት ያማትባል፣ ይጸልያል፣ ለአምላኩ ምስጋና ያቀርባል።
የሚጠቀም ቅባ ቅዱስ ይጠቀማል። ያንን በደንብ ኮንትሮል ያደርጓቸዋል። እኔ በኋላ የተረዳሁት አንዳንድ ጊዜ ውላችሁ የእናንተን ማንነት ይቀርጻል የሚባለው እውነት ነውና ከእንደዚህ አይነት መንፈሳዊ ሰዎች ጋር ስውል የተማርኩት ነገር ነውና ስለዚህ ምንድነው አንደኛ ማማተባችሁ መጸለያችሁን ቅባ ቅዱስ መጨመራችሁን ማወቅ ይፈልጋሉ። ምክንያቱም ያንን የምታደርጉ ከሆነ ምንድነው በደንብ እንትን እያላችኋቸው ነው ማለት ነው፣ እየተቆጣጠራችኋቸው ነው፣ ወይ ደግሞ ነቅታችሁባቸው ያንን ነገር ለማስወገድ እየታገላችሁ ነው። ያንን የምታደርጉ ከሆነ ምንድነው የሚጠቅማችሁ መከታተላቸው። ከዛ አዘውትረው ለምሳሌ በሳምንት የሚሆን ከዛ በላይ እያደሱ የሚልኩ ከሆነ በየቀኑ ለመላክ እንዲመቻችሁ ማለት ነው። ግን ትግሉ በሁለታችሁ ማለት ነው። እናንተ ሁሉ ነገራችሁን ነቅታችሁ ለቅዱስ መንፈስ የሰጣችሁ ለእግዚአብሔር የሰጣችሁ ከሆነ አትሸነፉ። ስለዚህ እነሱ ያንን ማወቅ ይፈልጋሉ። ጥንካሬያችሁን ያለውን ወቅታዊ ስታተሳችሁን ጠላት ያናለን ነው የሚፈልገው። ጠላት ከእናንተ ጋር ጦርነት ሲገጥም እኮ ወቅታዊ ስታተሳችሁን ማወቅ ይፈልጋል። ያሉበት ደረጃ ጠንካሮች ናቸው፣ ደካሞች ናቸው፣ ደካማ ጎናቸው ነው፣ ጠንካራ ጎናቸው ምንድን ነው? ስለዚህ ጠንካራና ደካማ ጎናችሁን ያወቀ ጠላት በደካማ ጎናችሁ መግባት ይፈልጋል። እዚህም ጋር ያለው ጦርነት ተመሳሳይ ነው፣ መንፈሳዊ ሆነ እንጂ። ስለዚህ ይሄንን የሚያደርጉ ሰዎች ካሉ ጥያቄ ምልክት አድርጉ እነሱ ላይ። ምክንያቱም አራተኛ ባህሪያቸው እሱ ስለሆነ የምትበሉትና የምትጠጡትን ሁሉም መቆጣጠር ስለሚከጅላቸው የሚከጅሉ ሰዎች ካሉ ለምን ብላችሁ ጠይቋቸው። ደንግጠው በዛው የማይቀሩ ከሆነና ሁሌም ያንን የሚያደርጉ ከሆነ ጥያቄ ምልክት የሚደረግባቸው ሰዎች ናቸው። አምስተኛው እንግዲህ ምንድነው ባህሪያቸው? ይሄ በጣም ስለገረመኝ ነው። አንድ ወዳጅም ላይ ስለደረሰበት ነው ይሄንን የምነግራቸው። እሳት እንደላኩባቸው ወይም ደግሞ መጥፎ ነገር እንደፈጸሙባቸው። አክቹአሊ መጥፎ ነገር የሚባለው እንግዲህ እሳት በየጊዜው መላኩ ነውና እሳት እንደላኩባቸው መጥተው በአካባቢ ነገሯቸዋል። ሲብስባቸው ኢኔሴንስ ምንድነው? እናንተ ጠንካሮች ስትሆኑ፣ በጸሎት ስትተጉ፣ በስግደት ስትተጉ እሳት እንደላኩባችሁ መጥተው ፊት ለፊት ይነግሯቸዋል። እኔ አንድ ወዳጅ አለኝ ሱቅ ያለው አክቹአሊ አሁን ትቶታል። ያንን ቦታ ስላልፈለገው እርኩስ መንፈስ በደንብ የተንሰራፋበት ቦታ ነው ብሎ ስላመነም ሱቁን ኮምፕሊትሊ ዘግቶት ሌላ ስራ ላይ ተሰማርቷል። በጣም ጠንካራ ልጅ ነው። በጣም ጠንካራ ብዙ መከራ ያየ በመንፈሳዊ ሕይወት ውስጥ ነገር ግን አሁን መከራው ጠንካራ ያደረገው። ስለዚህ እንደውም እንደ ጨዋታ የሚቆጠር መንፈስን ማስቃየት የሚችል እዛ ደረጃ ላይ የደረሰ ልጅ ነው በጥረቱና ስሉይ ሱቅ በነበረበት ሰዓት ላይ ይመጣሉ አለ። ጠዋት ይመጡና እንዴ ሰላም ነህ እንዴ ይሉኛል አለ። አዎ ሰላም ነኝ ስለሚያውቅ ማለት ነው። እንዴ ትናንትና እኮ ልከነብህ ነበር። አሁን እኔ መጀመሪያ አካባቢ ለእኔም ጆክ ነበር። ነው ኢትስ ናት ጆክ ሪያሊቲ የተፈጸመ ሊያውም ጓደኛ ያለ የሚቀርበው ጓደኛ ያለ እና ይነግራቸዋል። ሺህ ጊዜ በትልኩ እናንተ ከያዛችሁት እኔ ጋር ያለው ስለሚበልጥ ነው የሚላቸው። በዛ ይበሳጫሉ። እንደውም እሱ ጋር ሄጄ በነበረበት ሰዓት ላይ በርቀት አንድ ሁለቱን አሳይተውኛል። በፍጹም የምጠረጥሯቸው ሰዎች አሉ። አክቹአሊ ያው ሰው እንደዚህ አይቶ መገመት አይቻልም። እና መተው ይነግሯቸዋል። አንደኛው ባህሪያቸው ነው። ፍለግ ዘጋ ልከነልባችሁ ነበር ምንም አልሆናችሁ ብለው የሚነግሯችሁ ማለት ነውና ማሳያ እንዳልኳችሁ እንግዲህ ለማሳያ እዚህ የቀርቦ ወዳጄ ነው ሱቅ የነበረው ልጅ ሱቁ ድረስ ሄደው ይነግሩታልና ለምንድን ነው አልኩት። እነዚህ ልጆች ለምንድን ነው የሚያደርጉት? የገበያ እድል ለመውሰድ ነው። ተመሳሳይ ሱቆች ናቸው። ተመሳሳይ ስራ ዘርፍ ላይ ያሉ ሱቆች ናቸው። ስለዚህ እሱ ጋር በጣም ሰው ስለሚወደው ተጫዋች ስለሆነ ታማኝ ስለሆነ በብዛት እሱ ጋር ሰዎች ይመጣሉ እና ያንን የገበያ እድል ለመውሰድ ነው